ዓለም በኒውክሌር አፋፍ ላይ ናት። የዘጠኙ ሀገራት አስፈሪ የጦር መሳሪያ ክምችት ዝርዝሩ ይፋ ሆኗል። ኔታንያሁ ኢራን 50 ሰሜን ኮሪያዎችን ትሆናለች ሲሉ፣ የሰሜን ኮሪያው መሪ ኪም ጆንጉን በበኩላቸው እስራኤልን ከዓለም ካርታ ለማጥፋት አንድ ሚሳኤል ብቻ እንደሚበቃቸው በመግለጽ ዓለምን አስደንግጠዋል። በዩኔስኮ የተመዘገበው የቴህራኑ ጎሌስታን ቤተ መንግስት ጥቃት ደረሰበት። አሜሪካ በመካከለኛው ምስራቅ የሚገኙ ዜጎቿ በአስቸኳይ አካባቢውን ለቀው እንዲወጡ ማሳሰቧም ተሰምቷል። የዱባይ ኢኮኖሚ በኢራን ጥቃት ክፉኛ ኪሳራ እየደረሰበት መሆኑንም ሰምተናል። ሰላም የዴሊ ወሬ ቤተሰቦች፣ ለአሁን የመራረጥንላችሁን አዳዲስ ወሬዎች እናስደምጣችኋለን። ቻናላችንን ሰብስክራይብ እያደረጋችሁ አብራችሁን ዝለቁ። የዘጠኙ ሀገራት አስፈሪ የጦር መሳሪያ ክምችት ዝርዝር ይፋ ሆኗል። በዓለም አቀፍ ደረጃ ያለው የጂኦ ፖለቲካ ውጥረትና የሀገራት ወታደራዊ ሽኩቻ እየተባባሰ በመጣበት በዚህ ወቅት የኒውክሌር ጦር መሳሪያ የታጠቁ ሀገራት ቁጥርና የያዙት የጦር መሳሪያ መጠን የዓለም አቀፉ ማህበረሰብ ዋነኛ የስጋት ምንጭ ሆኖ ቀጥሏል። እንደ ፌዴሬሽን ኦፍ አሜሪካን ሳይንቲስትስ እና መሰል የጥናት ተቋማት እንደ አውሮፓውያን አቆጣጠር የ2026 መጀመሪያን መረጃ መሰረት በማድረግ ይፋ ባደረጉት ሪፖርት መሰረት በአሁኑ ወቅት በዓለም ላይ 9 ሀገራት ብቻ የኒውክሌር ጦር መሳሪያ ባለቤት መሆናቸው ተረጋግጧል። በዚህ ዝርዝር ውስጥ ሩሲያ 5449 የኒውክሌር አረሮች ቀዳሚነትን የያዘች ሲሆን አሜሪካ በ5277 ክምችት በቅርበት ርቀት ትከተላለች። እነዚህ ሁለት ልዕለ አያላት ብቻ የዓለማችንን 90 በመቶ የኒውክሌር ኃይል የተቆጣጠሩ ሲሆን የቆዩ መሳሪያዎቻቸውን በአዳዲስ የመተካትና የማዘመን ስራ ላይ በስፋት ተሰማርተው ይገኛሉ። ቻይና በበኩሏ ክምችቷ ወደ 600 በማሳደግ በሶስተኛ ደረጃ ላይ ስትቀመጥ፣ የአውሮፓዎቹ ፈረንሳይና ዩናይትድ ኪንግደም በቅደም ተከተል 290፣ 225 የኒውክሌር ጦር መሳሪያዎችን የታጠቁ ሲሆን በኢሲያ ደግሞ ፓኪስታን 180 እንዲሁም ህንድ 170 የሚጠጉ አረሮችን ይዘው ይገኛሉ። እስራኤል የኒውክሌር ባለቤትነቷን በይፋ ባታምንም በዓለም አቀፍ ደረጃ 90 የሚደርሱ መሳሪያዎች እንዳሏት ይታመናል። ሰሜን ኮሪያ ደግሞ ምንም እንኳ ቁጥሩን በትክክል ለማሳወቅ አዳጋች ቢሆንም 50 የሚጠጉ የኒውክሌር ጦር መሳሪያዎች ሳይኖሯት እንደማይቀር ይገመታል። ኢራን 50 ሰሜን ኮሪያዎችን ትሆናለች ሲሉ ኔታንያሁ ተናገሩ። በመካከለኛው ምስራቅ እየተካሄደ ያለው ወታደራዊ ግጭት አዲስ መልክ እየያዘ መጥቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ከሰሜን ኮሪያ በበለጠ ለዓለም አደገኛ መሆኗን ገልጸዋል። የሰሜን ኮሪያው መሪ ኪም ጆንጉን በበኩላቸው እስራኤል በአንድ ሚሳኤል ለማጥፋት ዝግጁ መሆናቸውን አስታውቀዋል። ኔታንያሁ ኢራን 50 ሰሜን ኮሪያዎችን ትሆናለች ሲሉ ባስተላለፉት የቪዲዮ መልእክታቸው ተደምጠዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንን አደገኛነት ሲያስረዱ ሰሜን ኮሪያን እንደ ማነጻጸሪያ ተጠቅመዋል። ኔታንያሁ በንግግራቸው ሰሜን ኮሪያ የባላስቲክ ሚሳኤልና የኒውክሌር ጦር ቢኖራትም እንደ ኢራን ሞት ለአሜሪካ የሚል መፈክር ግን የላትም ብለዋል። ነገር ግን ኢራን በዓላማዋና በአጥፊነት አቋሟ 50 ሰሜን ኮሪያዎችን እንደምትመጥን ገልጸዋል። ኢራን የአሜሪካንና የእስራኤል ጥፋት እንደ ዋና ግብ ይዛ የተነሳች ሀገር መሆኗንም አጽንኦት ሰጥተውበታል። በተያያዘ ወሬ ለእስራኤል አንድ ሚሳኤል በቂ ነው ሲሉ ኪም ጆንጉን ተናግረዋል። የሰሜን ኮሪያው መሪ ኪም ጆንጉን እስራኤልን ከዓለም ካርታ ለማጥፋት አንድ ሚሳኤል ብቻ እንደሚበቃቸው በመግለጽ ዓለምን አስደንግጠዋል። መሪው ይህን እጅግ መሳጭ መግለጫ የሰጡት የአሜሪካና እስራኤል ጥምረት በኢራን ላይ የከፈቱትን ኦፕሬሽን ኤክስ ፋር እና የአያቶላህ አሊ ካሚኒን መገደል ተከትሎ ለቴህራን ያላቸውን ጠንካራ ወታደራዊ ድጋፍ ለማረጋገጥ ነው። ፒዮንግያንግ የላቀ የባላስቲክ ሚሳኤሎችን ለኢራን ለማቅረብ ዝግጁ መሆኗን ማስታወቋ ከሩሲያና ቻይና ያልተገደበ ድጋፍ ጋር ተደምሮ ቀውሱን ወደ ዓለም አቀፍ ጦርነት ሊቀይረው ይችላል የሚል ከፍተኛ ስጋት በዓለም አቀፍ የነዳጅ ገበያና በጂኦፖለቲካዊ መረጋጋት ላይ ፈጥሯል። በሌላ ወሬ በዩኔስኮ የተመዘገበው የቴህራኑ ፓሌስቲን ቤተ መንግስት ጥቃት ደረሰበት። በኢራን ዋና ከተማ የሚገኘው ታሪካዊውና በዩኔስኮ በቅርስነት የተመዘገበው የፓሌስቲን ቤተ መንግስት በመዲናዋ በተፈጸመ ጥቃት ጉዳት ደርሶበታል። የደረሰውን ጉዳት ተከትሎ ዩኔስኮ ለቅርሶች የሚደረገው ጥበቃ እንዳሳሰበው ገልጿል። የሀገር ውስጥ መገናኛ ብዙሃን እንደዘገቡት ከቤተ መንግስቱ አቅራቢያ አርግ አደባባይ ላይ ፍንዳታ ተከስቷል። የዱባይ ኢኮኖሚም በኢራን ጥቃት ክፉኛ ኪሳራ እየደረሰበት መሆኑ ተሰምቷል። በኢራን ጥቃቶች ምክንያት የዱባይ አየር ማረፊያ ስራ በማቆሙ ከተማዋ በደቂቃ ከ$1 ሚሊዮን በላይ እያጣች ትገኛለች።
ይህ ግዙፍ ኪሳራ የሚከተሉትን ዘርፎች እንደሚያጠቃ ተናግሯል። ኤምሬትስ አየር መንገድና የትራንዚት አገልግሎቶች፣ ሆቴሎችና የቱሪዝሙ ዘርፍ፣ ችርቻሮ ንግድ ወይም ሪቴል ንግዶችና የቀረጥ ነፃ መሸጫዎች፣ ታክሲዎችና ሌሎች የትራንስፖርት አገልግሎቶች። የአየር መንገዱ መስተጓጎል በዓለም አቀፍ የንግድና የጉዞ እንቅስቃሴም ላይ ከፍተኛ ተጽዕኖ እያሳደረ ይገኛል ተብሏል። በየደቂቃው እየደረሰ ያለው የ1 ሚሊዮን ዶላር የኢኮኖሚ ኪሳራ አየር መንገዶችን፣ ሆቴሎችን፣ ታክሲዎችን፣ ችርቻሮ ንግዶችንና ሌሎችንም ያካተተ መሆኑን የተነገረው። አሜሪካ በመካከለኛው ምስራቅ የሚገኙ ዜጎቿ በአስቸኳይ አካባቢውን ለቀው እንዲወጡ አሳስባለች። የአሜሪካ የውጭ ጉዳይ መስሪያ ቤት ትላንት የካቲት 23 ቀን ባወጣው ማሳሰቢያ በበርካታ የመካከለኛው ምስራቅ ሀገራት የሚገኙ የአሜሪካ ዜጎች በከፍተኛ የጸጥታ ስጋት ምክንያት ያሉትን የንግድ መጓጓዣ አማራጮችን በመጠቀም እንዲወጡ አሳስቧል። መስሪያ ቤቱ ለመካከለኛው ምስራቅ አሜሪካውያን የጸጥታ መረጃ መከታተያ በሚል ባወጣው ይፋዊ ማሳሰቢያ በአካባቢው የሚገኙ የሀገሪቱ ዜጎች ያሉትን የንግድ መጓጓዣ አማራጮች በመጠቀም አካባቢውን ለቀው እንዲወጡ መክሯል። ይህ ማሳሰቢያ በባህሬን፣ ግብጽ፣ ኢራን፣ ኢራቅ፣ እስራኤል፣ ዌስት ባንክ እና ጋዛ፣ ዮርዳኖስ፣ ኩዌት፣ ሊባኖስ፣ ኦማን፣ ኳታር፣ ሳውዲ አረቢያ፣ ሶሪያ እንዲሁም የተባበሩት አረብ ኤምሬትስ እና የመን የሚገኙ አሜሪካውያንን የሚመለከት ነው። ማሳሰቢያው ለጥንቃቄ ምክንያት የሆነውን የጸጥታ ስጋት ምንነት በዝርዝር ባይገልጽም ዜጎቹ አካባቢውን ለቀው እንዲወጡ ግን በአጽንኦት አሳስቧል። ዴይሊ ወሬን ስለምትከታተሉ ከልብ እናመሰግናለን። ለአሁን የመራረጥንላችሁ ወሬዎች እነዚህ ነበሩ። በሌሎች አዳዲስ ወሬዎች እስከምንገናኝ ሰናይ ጊዜ